27 ሚሊዮን ተረጂ የነበረበት ሀገር 3 ሚሊዮን ገባ ሲባል እንደው እንደ ተራ ዜና ነው እንደሚሰማው? እንደዛ ነው። ለነገሩ ዜሮም ገባ ብንል እንዴት ዜሮ ይገባል እንደምንባል እናውቀዋለን። እባካችሁ እሱ ሳይሆን እናንተ ተናገሩ። ዋጋ ንሮባችሁ በሰቀቀን የምትኖሩ፣ መግዛት ተስኗችሁ የዕለት ኑሮ የምትመሩ፣ ስለ ኑሯችሁ ዘርዝሩ፣ ስለ ሕይወታችሁ መስክሩ። የሱንማ ወሬ ሰማነው፣ መሳለቁን አዳመጥ ነው። ድህነት 90 በመቶ መቀነሱን፣ 27ቱ 3 ሚሊዮን መድረሱን። እስኪ ውጡና ሐኪሞች ተናገሩ፣ አስተማሪዎች ስለ ኑሯችን መስክሩ፣ ገበሬዎች ስለ ሕይወታችሁ አብራሩ፣ ወታደሮች የናንተንም ሐሳብ ጨምሩ፣ ላብ አደሮች አክራሞታችሁን ዘርዝሩ። ቋሚ ገቢ ያላችሁ ታሪካችሁን አሰሙ፣ የኑሮ ፈተናችሁን ትግላችሁን ንገሩን፣ ወሩ እንዴት እንደሚያልፍ አስረዱን። እሱንማ ተውት እናንተ ተናገሩ፣ ስለ ኑሯችሁ ዘርዝሩ፣ ስለ ሕይወታችሁ መስክሩ። ለመሆኑ የጤፍ ዋጋ የት ደረሰ? የቤት ኪራይ በምን ያህል ገሰገሰ? ነዳጅ በምን መጠን ወደ ላይ ተተኮሰ? የዘይት ግሽው እንዴት አደረጋችሁ? ሽንኩርቱን በደህና ዋጋ አገኛችሁ? ዳቦውን ሳቅም በማይጎዳ ገዛችሁ? በጥቅሉ እንዴት ነው የዕለት ኑሯችሁ? በቋሚ ገቢ ወሩን ያለ ችግር አለፋችሁ? እሱን እርሱት እናንተ ብቻ ተናገሩ፣ ስለ ኑሯችሁ ዘርዝሩ፣ ስለ ሕይወታችሁ መስክሩ። እባካችሁ ንገሩ የኑሯችሁን ደረጃ እንመዝነው፣ የእናንተንም ማስረጃ። ኑሮ እንዴት ነው? ካምናው ተሻሻለ? ሕይወት ከፋ ወይንስ ዘንድሮ ቀለለ? እሱ እንደሚለው የድሃው ቁጥር ቀነሰ ወይንስ የናንተ ኑሮ ከብዶ ጭራሹኑ ተባባሰ? እባካችሁ ንገሩን፣ ሕይወታችሁን አስረዱን፣ የኑሮ ሸክማችሁን ግለጹልን። መቻታ ነው የሱማ ውሸት ነው? የተለመደ ዲስኩር ከኪስ የተመዘዘ የማደናገሪያ ቁጥር፣ የአምባገነኖች ዘር፣ የኢኮኖሚ ቁማር፣ ድህነትን የሚደብቅ የገዢዎች ቀመር። 27 ሚሊዮን ተረጂ የነበረበት ሀገር 3 ሚሊዮን ገባ ሲባል እንደው እንደ ተራ ዜና ነው እንደሚሰማው? እንደዛ ነው። ለነገሩ ዜሮም ገባ ብንል እንዴት ዜሮ ይገባል እንደምንባል እናውቀዋለን። እናም እባካችሁ እናንተ ተናገሩ፣ ሙስና ሳይደርሳችሁ በቋሚ ገቢ የምትኖሩ፣ ደጓሚ ሳይኖራችሁ የዕለት ኑሮ የምትመሩ፣ የሱንማ ወሬ ሰማነው፣ መሳለቁን አዳመጥ ነው።